በካርታ ላይ ስናያት ጭር ያለች ትመስላለች። 80 በመቶ አካሏ በበረዶ የተሸፈነ፣ በዓለም ላይ በሰው ብዛት እጅግ አነስተኛ የሆነችና ለዘመናት የተረሳች ምድር ግሪንላንድ። ነገር ግን ይህ የበረዶ ግግር ዛሬ የዓለም ሀያላን ሀገራት በከፍተኛ ጉጉት የሚናጠቁባት ስትራቴጂካዊ የወርቅ ማዕድን ሆናለች። አሜሪካ ልትገዛት ትፈልጋለች። ቻይና በቢሊዮኖች ልታፈስባት ትሞክራለች። ሩሲያ ደግሞ በቅርቧ የጦር መሳሪያዎቿን እየደረደረች ነው። ለመሆኑ ለምንድን ነው ዓለም ፊቱን ወደ ግሪንላንድ ያዞረው? በበረዶ ስር የተደበቀው ሚስጥራዊ ሀብትስ ምንድን ነው? ከ500 ዓመታት በፊት ግሪንላንድ ላይ የነበሩት ቫይኪንጎችስ የት ጠፉ? በዛሬው ቪዲዮአችን የግሪንላንድን አስገራሚ ታሪክ፣ ድብቅ የጂኦፖለቲካ ፍላጎቶችንና ይቺ ደሴት እንዴት የአዲሱ ዓለም ፍልሚያ ማዕከል እንደሆነች በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ከወደዳችሁት ላይክ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ። ግሪንላንድ 2.16 ቢሊዮን ስኩዌር ኪሎ ሜትር ትሰፋለች። ስፋቷ ኢትዮጵያን 2 እንደማለት ነው። በሚገርም ሁኔታ በዚህ ሰፊ መሬት ላይ የሚኖሩት ሰዎች 56,000 ብቻ ናቸው። ይህም በዓለም ላይ በቆዳ ስፋትና በሰው ብዛት ጥምርታ ዝቅተኛው ነው። በላዩ ላይ ያለው የበረዶ ግግር በአማካይ 1.5 ኪሎ ሜትር ውፍረት አለው። በአንዳንድ ቦታዎች እስከ 3 ኪሎ ሜትር ይደርሳል። ኤሪክ የተባለ ግለሰብ ነው ስሟን ያወጣላት። ኤሪክ በ982 ዓ.ም በነፍስ ግድያ ወንጀል ከኖርዌይ የተባረሮ ግሪንላንድ ገባ። በበረዶ ግግር ጥቅጥቅ ያለችውን ያችን ነጭ ደሴት ግሪንላንድ ብሎ ሰየማት። ሰዎችን ለማጥመድ የተጠቀመበት ዘዴ ነው። ሰዎቹ መሬቱ ለም ነው ብለው እንዲመጡ ለማታለል እንደሆነ የታሪክ ምሁራን ይናገራሉ። ለ500 ዓመታት ግሪንላንድ ላይ የኖሩት ቫይኪንጎች በ15ኛው ክፍለ ዘመን በድንገት ጠፍተዋል። ምክንያቱ እስከ ዛሬ እንቆቅልሽ ቢሆንም ትንሹ የበረዶ ዘመን መምጣትና ቅዝቃዜውን መቋቋም አለመቻላቸው እንደሆነ ይገመታል። የበረዶ ሚስጥር። ትንሹ የበረዶ ዘመን በግሪንላንድ ታሪክ ውስጥ እጅግ አስገራሚና አሳዛኝ ከሚባሉ ምዕራፎች አንዱ ነው። ይህ ዘመን በግሪንላንድ ላይ በነበረው የቫይኪንጎች ስልጣኔ ሙሉ በሙሉ እንዲጠፋ ያደረገ ክስተት ነው። ያ ትልቅ ስልጣኔ እንዴት ጠፋ? ነገሩ ግራ ያጋባል። ከ14ኛው ክፍለ ዘመን ጀምሮ የአየር ንብረቱ በድንገት መቀዝቀዝ ጀመረ። ግሪንላንድ ቀድሞውኑ ቀዝቃዛ ብትሆንም በዚህ ዘመን ግን የሙቀት መጠኑ ከመጠን በላይ ዝቅ በማለቱ የበረዶ ግግር በየቦታው ተስፋፋ። ይህ የአየር ንብረት በፍጥነት መለወጡ ለሰዎቹ ኑሮ አስቸጋሪ ያደረገው። በግሪንላንድ ቤተኛ የነበሩት ቫይኪንጎች በዋናነት ላም፣ በግ፣ ፍየል በማርባትና ገብስ በመዝራት ይተዳደሩ ነበር። ቀስ በቀስ ቅዝቃዜው በመጨመሩ ሳር መብቀሉን አቆመ። እንስሳቱም የሚበሉት አጥተው መሞት ጀመሩ። ሰብልም ማምረት የማይቻልበት ደረጃ ላይ ተደረሰ። ይህም ለከፍተኛ ረሃብ ምክንያት ሆነ። ይህ ለጥፋታቸው ትልቁ ምክንያት ነው። ከዛም አልፎ በውቅያኖስ ላይ የበረዶ ግግር በመብዛቱ ከዴንማርክና ከኖርዌይ ምግብና ቁሳቁስ ይዘው የሚመጡ መርከቦች ወደ ግሪንላንድ መግባት አቃታቸው። ግሪንላንድ ለዓመታት ከዓለም ተለይታ እንድትቆይ ግድ ሆነባት። ሕዝቦቿ ቫይኪንጎች ብረትና ሌሎች አስፈላጊ ቁሳቁሶችን ከውጭ ማስገባት ባለመቻላቸው ቴክኖሎጂያቸው ወደ ኋላ ቀረ። የአየር ንብረቱ እየቀዘቀዘ ሲመጣ በአርክቲክ አካባቢ የሚኖሩት የአገሬው ተወላጆች የሆኑት ኢኑይቶችም ወደ ደቡባዊ የግሪንላንድ ክፍል መሰደድ ጀመሩ። ቀዝቃዛውን ተላምደው አሳ በማጥመድና በማደን መትረፍ ችለዋል። ቫይኪንጎች ግን የአኗኗር ዘይቤያቸውን ለመቀየር ፈቃደኛ አልነበሩም። ይህ በሁለቱ ወገኖች መካከል ለሀብት ፍልሚያና ለግጭት ምክንያት ሆነ። ሚስጥራዊው መጥፋት። በ15ኛው ክፍለ ዘመን አጋማሽ ላይ በግሪንላንድ የነበሩት የቫይኪንግ መንደሮች በድንገት ጭር አሉ። ወደ ሌሎች የዓለም ክፍሎች የሸሸ ሰው አልነበረም። ሁሉም በዚያው ጠፉ። አንዳንዶች በረሃብ አልቀዋል ይላሉ። ሌሎች ደግሞ በባህር ወንበዴዎች ተወረዋል ወይም ቀስ በቀስ ወደ ሌሎች ቦታዎች ተሰደዋል ብለው ይገምታሉ። ዛሬ የሚገኙት የፈራረሱ አብያተ ክርስቲያናትና ቤቶች የዚያ ጥፋት ምስክሮች ናቸው። የፈራረሱ የድንጋይ ቤቶች በበረዶው ተሸፍነው እዚህም እዚያም ይታያሉ። ጂኦፖለቲካ ተፈላጊነትና የተትረፈረፈ ሀብት። ግሪንላንድ በዓለም ላይ ካሉ የማዕድን ክምችቶች እስከ 25 በመቶ ሊኖራት እንደሚችል ይገመታል። እነዚህ ማዕድናት ለኤሌክትሪክ መኪናዎች፣ ለነፋስ ተርባይኖች እና ለዘመናዊ የጦር መሳሪያ የግድ ያስፈልጋሉ። በአሁኑ ሰዓት ቻይና ይህን ገበያ 90 በመቶ ተቆጣጥራለች። አሜሪካ ግሪንላንድን የምትፈልገው ይህን የቻይና የበላይነት ለመስበር ነው። ሌላው የአርክቲክ አቋራጭ መስመር ነው። በረዶው በመቅለጡ ምክንያት ከቻይና ወደ አውሮፓ የሚጓዙ መርከቦች በግብፅ በኩል ሲዩዝ ቦይን አቋርጠው ከመጓዝ ይልቅ በአርክቲክ በኩል ቢሄዱ መንገዱን 40 በመቶ ያሳጥረዋል። ይህ ማለት በቢሊዮን የሚቆጠር ዶላር የነዳጅና የጊዜ ወጪ ይድናል ማለት ነው።
የአሜሪካና የቻይና ፍጥጫ። አሜሪካ አላስካን ከሩሲያ በገዛችበት ወቅት ግሪንላንድንም ለመግዛት ሞክራ ነበር። ፕሬዝዳንት ሃሪ ትሩማን ለዴንማርክ $100 ቢሊዮን በወርቅ አቅርበው እንደነበር ይነገራል። ዴንማርክ ግን ምን ሲባል ታሰበና አልሸጥም አለች። በነገራችን ላይ በ10ኛው ክፍለ ዘመን ኤርክ ዘሬድ ግሪንላንድን ሲያገኛት እሱ የኖርዌይ ተገዥ ነበር። በወቅቱ ኖርዌይ፣ ዴንማርክና ስዊድን የስካንዲቪያ ግዛቶች የቅርብ ግንኙነት ነበራቸው። ቫይኪንጎቹ እዚህ ላይ ለ500 ዓመታት ቢኖሩም በ15ኛው ክፍለ ዘመን በቅዝቃዜ ምክንያት ድንገት ሲጠፉ ግሪንላንድ ለተወሰነ ጊዜ ተረሳሽ ምድር ሆና ቆይታለች። በ1380 እና በ1814 መካከል ዴንማርክና ኖርዌይ አንድ ላይ ተባብረው በአንድ ንጉሥ ስር ይተዳደሩ ነበር። ግሪንላንድ በታሪክ የኖርዌይ ግዛት ነበረች። በዚህ ህብረት ምክንያት በዴንማርክ ንጉሥ ቁጥጥር ስር ገባች። ይህ የግሪንላንድ ዘመናዊ ታሪክ የሚጀምርበት ነጥብ ነው። በ1721 ሃንስ ኤጌዴ የተባለ የኖርዌይ ሚስዮናዊ ከ500 ዓመት በፊት ግሪንላንድ ላይ የነበሩት ቫይኪንጎች ምን ደረሱ፣ ክርስትና ውስጥ ጠፋ ወይ ብሎ ለማወቅ ጉዞ ጀመረ። የዴንማርክ ንጉሥ ለዚህ ጉዞ የገንዘብ ድጋፍ ስላደረገ ግሪንላንድን በይፋ የዴንማርክ ንብረት አደረጋት። ይህ ለዴንማርክ ትልቁ የታሪክ አጋጣሚ ነው። በናፖሊዮን ጦርነት ወቅት ዴንማርክ እና ኖርዌይ ተለያዩ። ኖርዌይ ወደ ስዊድን ተቀላቀለች። በስምምነቱ ወቅት ግሪንላንድ፣ አይስላንድ እና ፋሮ ደሴቶች በዴንማርክ እጅ እንዲቀሩ ተወሰነ። ኖርዌይ ግሪንላንድን ለማስመለስ ብትሞክርም ሳይሳካላት ቀርቷል። ግሪንላንድን ቀኝ ግዛት ማለቷን አቁማ የዴንማርክ መንግስት አውራጃ ያደረገቻት። ግሪንላንድ የራሷ ፓርላማ እንዲኖራት ተፈቀደላት። በራሷ ጉዳይ ላይ ሙሉ ስልጣን አገኘች። ዴንማርክ የምትቆጣጠረው የውጭ ጉዳይንና የመከላከያ ሰራዊትን ብቻ ነው። ዴንማርክ ግሪንላንድን የያዘችው በጦርነት ሳይሆን በታሪክ አጋጣሚዎች፣ በሚስዮናውያን ጉዞና በዲፕሎማሲ ስምምነቶች ነው። ዛሬ ግን ዴንማርክ ይችን ግዙፍ ደሴት ይዛ ለመቆየት በሀያላን ሀገራት ግፊት ከፍተኛ ፈተና እየገጠማት ነው። አሜሪካ በኃይል ወስዳለሁ ብላለች። ቻይና በቀጥታ መግዛት ባትችልም በግሪንላንድ ትልልቅ አውሮፕላን ማረፊያዎችን ለመገንባትና የማዕድን ቁፋሮ ፈቃድን ለመውሰድ ከፍተኛ ገንዘብ አቅርባ ነበር። አሜሪካ ግን ዴንማርክ ላይ ጫና በመፍጠር ቻይናን አስወጥታለች። ግሪንላንድ በየዓመቱ በአማካይ 280 ቢሊዮን ቶን በረዶ ታጣለች። ሳይንቲስቶች ዞምቢ አይስ የሚሉት በረዶ አለ። ይህም ማለት የአየር ብክለት ዛሬውኑ ቢያቆም እንኳ መቅለጡ የማይቀርና የባህር ወለልን ቢያንስ በ27 ሴንቲሜትር ከፍ የሚያደርግ የበረዶ ክምችት ነው። በረዶ ሲቀልጥ ማዕድኑን ለማውጣት ቀላል ይሆንላቸዋል። የዓለም መጥፋት ለግሪንላንድ ኢኮኖሚ ዕድል እየሆነ ነው የሚለው ነጥብ ክርክር እያስነሳ ነው። በጥቅሉ ግሪንላንድ ከዴንማርክ በየዓመቱ $600 ቢሊዮን ገዳማ እርዳታ ታገኛለች። ይህም ከጠቅላላው በጀቷ ግማሽ ነው። ሙሉ ነፃነቷን ካወጀች ይህ ገንዘብ ይቆማል። ስለዚህ ማዕድኑን አውጣ ራሷን እስክትችል ድረስ በዴንማርክ ስር መቆየት ምርጫዋ። የግሪንላንድ እጣ ፈንታ። በግሪንላንድ በረዶ ላይ የሚያንዣብቡ የአሜሪካ የጦር ጀቶች የአሜሪካን ባንዲራ በግሪንላንድ በረዶ ላይ ተተክለው የሚያሳዩ የግራፊክስ ስራዎች ምን ይናገራሉ? የበረዶው ግግር እየቀለጠ በሄደ ቁጥር ሀገሩ በሆድ ዕቃው ያከማቸው ተዝቆ የማያልቅ ማዕድንና ለዓለም ንግድ የሚከፍተው አዲስ መንገድ ግሪንላንድ በሀያላን ሀገራት መዳፍ ውስጥ እየከተታት ነው። ግሪንላንድ ከዴንማርክ ነፃነቷን ብታገኝ እንኳ ካላት ስትራቴጂካዊ ጠቀሜታ የተነሳ ከአሜሪካ ተጽዕኖ ማምለጥ ትችል ይሆን? ዓለም አቀፉ ጂኦፖለቲካ ግሪንላንድን ወደ ራሷ ነፃነት ሳይሆን ወደ አሜሪካ አቀፍ እየገፋት ያለ ይመስላል። አንድ ቀን የግሪንላንድ ሰማይ በዴንማርክ ሳይሆን የአሜሪካ ኮከባማ ባንዲራ ቢውለበለብ አትገረሙ። መዘንጋት የሌለበት ነጥብም አለ። በበረዶ ግዛት የታጀበው የነፃነት ቃል የግሪንላንድ ጋሻዋ ነው። የአውሮፓ ህብረት ሰራዊት ወደ ደሴቷ መግባት ለብዙዎች ወታደራዊ እርምጃ ብቻ ሳይሆን የአርክቲክን ሰላም ለመጠበቅ የተዘረጋ የዲፕሎማሲ ጋሻ ተደርጎ ተወስዷል። የግሪንላንድ ዜጎችም ለዘመናት ከአባቶቻቸው የወረሱትን ምድር ለሽያጭ እንደማይቀርብ በቆራጥነት እየገለጹ ነው። በከተማው አደባባይ ምድራችን አይሸጥም ብለው ይጮኻሉ። የደሴቷ ነጫጭ ድቦች ደግሞ በበረዶ በረሃ በተጠንቀቅ ቆመዋል። ከህዝቡ እኩል ተፈጥሮ ለራሷ ሉዓላዊነት የቆመች ያስመስላታል። ግሪንላንድን ከአሜሪካ የግዢ ፍላጎት ነፃ የሚያደርጋት የጦር መሳሪያ ብዛት ሳይሆን የዜጎቿ የማንነት ኩራትና የተፈጥሮዋ የማይደፈር ግርማ ሞገስ ነው። የአውሮፓ ህብረት ወታደሮች በበረዶ ላይ ሰፍረው ሊሆን ይችላል። እውነተኛው ጥበቃ ግን ያለው በግሪንላንድ ህዝቦች ልብና በነጫጭ ድቦች ክብር ውስጥ ነው። ግሪንላንድ በረዶ ብቻ አይደለችም፣ በዓለም ካርታ ላይ የምትኖር የነፃነት ቀዝቃዛ ልብ ጭምር ናት እንጂ። እናንተስ ምን ታስባላችሁ? ግሪንላንድ የወደፊት ዕጣ ፈንታዋ ነፃነት ወይስ
በሀያላን ሀገራት መዳፍ ስር መውደቅ። ሀሳባችሁን ኮሜንት ላይ ጻፉልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግን አትርሱ። በቀጣይ እስክንገናኝ ሰላም።